ሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣሁት ብለድ ፕሬሸር ወይም የደም ግፊት የሚለው ነው። የደም ግፊት በሽታ መከላከያ ዘዴ እነማን ናቸው? የደም ግፊት በሽታ ምልክቱስ ምንድን ነው? ከደም ግፊት ጋር ተያይዞ የሚመጡ በሽታዎች እነማን ናቸው የሚለውን ጠቅለል አድርጌ ይዤላችሁ መጥቻለሁ እና ወደ ቪዲዮ። ደም ግፊት ብለድ ፕሬሸር ማለት ደም በሰውነታችን የደም ስሮች ግድግዳ ላይ የሚያሳድረው የኃይል ወይም የግፊት መጠን ሲሆን ከፍተኛ ደም ግፊት ሃይፐርቴንሽን ደግሞ ይህ ግፊት በዘላቂነት ከመደበኛው ከ120 እስከ 80 ሚሊሜትር ሜርኩሪ በላይ ከፍ ብሎ መቆየት ነው። ይህ ሁኔታ ምልክት ሳይታይበት ለዓመታት ሊቆይና ከልብ ድካም፣ ለስትሮክ፣ ለኩላሊት በሽታ ሊዳረግ የሚችል ዝምተኛ ገዳይ ተብሎ ይታወቃል። ደም ግፊት ወይም ብለድ ፕሬሸር በሁለት ዋና ዋና ክፍሎች መከፈል ይቻላል። የመጀመሪያ ደረጃ የደም ግፊት ፕራይመሪ ሃይፐርቴንሽን፣ ሁለተኛ ደረጃ የደም ግፊት ሰከንደሪ ሃይፐርቴንሽን በመባል ይታወቃል። ፕራይመሪ ሃይፐርቴንሽን ወይም የመጀመሪያ ደረጃ የደም ግፊት አብዛኛው ከ90 እስከ 95 የሚከሰት ሲሆን ለዚህ ነው ተብሎ የሚጠቀስ አንድ የተለየ መንስኤ የለውም። ይልቁንም የተለያዩ አኗኗር ዘይቤዎች በተፈጥሮ ሁኔታዎች ምክንያት የጊዜ ወደ ጊዜ ቀስ በቀስ ይከሰታል። ፕራይመሪ ሃይፐርቴንሽን ወይም የመጀመሪያ ደረጃ ደም ግፊት ዋና ዋናዎቹ ምክንያቶች ከመጠን ያለፈ ውፍረት ኦቤሲቲ፣ የተለያየ የወገብ አካባቢ የሚከማች ስብ፣ ከፍተኛ ተጋላጭነት ይጨምራል። ምግብ ውስጥ የጨው መጠን መብዛት የሰውነት ውስጥ ፈሳሽ እንዲከማች በማድረግ ግፊት እንዲጨምር ያደርጋል። የእድሜ መግፋት ሰዎች እድሜያቸው እየገፉ ሲመጡ የደም ቧንቧዎቹ የመለመጥ አቅማቸውን ስለሚቀንስ ለደም ግፊት መጋለጥ እድል ይጨምራል። አካል ብቃት እንቅስቃሴ ያለማድረግ፣ ዘና ያለ ወይም እንቅስቃሴ አልባ የአኗኗር ዘይቤ ለልብ ደም ቧንቧ ጤና እክል ይፈጥራል ወይም ስትረስ የምንለው ነው። የማያቋርጥ የአእምሮ ወይም የአካል ውጥረት ደም ግፊትን በየጊዜው ሆነ ለረጅም ጊዜ ሊጨምር ይችላል። ኛው ደግሞ መንስኤ በዘር ወይም በጀኔቲክ የምንለው ነው። በቤተሰብ ውስጥ የደም ግፊት ታሪክ ካለ የመያዝ እድሉ ከፍ ያለ ይሆናል። ሁለተኛ ደረጃ የደም ግፊት ወይም ሰከንደሪ ሃይፐርቴንሽን የሚከሰተው የሌላ የታወቀ የጤና እክል ወይም በሽታ ምክንያት። ኛው ደግሞ የደም ግፊት መንስኤዎች የኩላሊት በሽታ ኩላሊት ደምን የማጣራት ፈሳሽን የማመጣጠን ረገድ ካልሰራ ደም ግፊትን እንዲጨምር ያደርጋል። የሆርሞን ችግር እንደ ታይሮይድ ወይም አድሬናሊ እጢ እክሎች፣ የመተንፈሻ ችግር ስሊፒንግ አፒኒያ፣ በእንቅልፍ ወቅት የኦክሲጅን መጠን ማነስ የልብ የደም ቧንቧዎችን ላይ ጫና ይፈጥራል። የደም ግፊት ምልክቶች እነማን ናቸው የሚለውን እናያለን። ከባድ ራስ ምታት በተለይ በጠዋት የሚከሰት፣ መተንፈሻ ችግር፣ ትንፋሽ እጥረት በተለይ በእንቅስቃሴ ወቅት፣ መፍሰስ ወይም ቀላል ራስ ምታት፣ የልብ ምት መረበሽ ወይም እሽቅድምድም፣ የደረት ግፊት ወይም ህመም፣ ድካም እና የሰውነት እብጠት በተለይ በቁርጭምጭሚትና በእግር ወይም በሆድ ላይ፣ የአይን ብዥታ፣ የአፍንጫ ደም መፍሰስ። እነዚህ ምልክቶች ሲስተዋሉ የደም ግፊት ነው ብለን እንድንጠረጠር ይረዳናል ማለት ነው። ከዚህ በመቀጠል የመከላከያ መንገዶች እነማን ናቸው? እንዴት የደም ግፊት መከላከል እንችላለን የሚለውን እናያለን። የጨው አጠቃቀም መቀነስ፣ በቀን 1 የሻይ ማንኪያ በታች፣ አካላዊ እንቅስቃሴ ማድረግ፣ በቀን 30 ደቂቃ፣ በሳምንት 5 ቀናት፣ የተመጣጠነ ምግብ መመገብ፣ ፖታሲየም እና ማግኒዥየም የበለጸጉ ምግቦች፣ ፍራፍሬ፣ አትክልት ማዘውተር፣ ጭንቀት መቀነስ፣ አልኮል መቀነስ ወይም ማቆም። ግፊት በ4 ዋና ዋና ክፍሎች ይከፈላል። መደበኛው ኖርማል የምንለው ከ120 እስከ 80 ሚሊሜትር ሜርኩሪ በታች ከሆነ፣ ከፍ ያለው ደግሞ ፕሪ ሃይፐርቴንሽን የምንለው የላይኛው ሲስቶሊክ ከ120 እስከ 139 ወይም የታችኛው ዲያስቶሊኩ ከ80 እስከ 89 ሚሊሜትር ሜርኩሪ። ደረጃ 1 ከፍተኛ ግፊት የላይኛው 140 በ159 ወይም የታችኛው ደግሞ 90 እስከ 99 ሚሊሜትር ሜርኩሪ ከሆነ፣ ደረጃ 2 ደግሞ የምንለው ከፍተኛ ግፊት
የላይኛው 160 ወይም ከዚያ በላይ የታችኛው 100 ወይም ከዚያ በላይ ሚሊሜትር ሜርኩሪ ከሆነ ከ60 ዓመት በላይ የሆኑ ሰዎች ላይ 150 እስከ 90 ሚሊሜትር ሜርኩሪ እንደ ከፍተኛ የደም ግፊት ሊቆጠር ይችላል። ከዚህ በመቀጠል እባካችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ሁኑ።